ሰላም ዛሬ በሀገራችን መነጋገሪያ በሆነው የፊንቴክና መሰል ድርጅቶች የመኪና ማጭበርበር ዙሪያ መረጃ ይዤላችሁ ቀርቤያለሁ። ጉዳዩ በዋናነት የፊንቴክ አገልግሎትን ሽፋን በማድረግ የተፈጸመ ትልቅ ሴራ መሆኑ በዜናዎች እየተነገረ ይገኛል። አጭበርባሪዎች የዲጂታል ክፍያና የባንክ ዝውውርን በመጠቀም እንዲሁም የታዋቂ አርቲስቶችን ተቀባይነት በማከል የብዙዎችን እምነት በቀላሉ አትርፈዋል። ነገር ግን እዚህ ጋር ትልቅ ጥያቄ ይነሳል። አርቲስቶችና የማስታወቂያ ባለሙያዎች የሚያስተዋውቁትን ካምፓኒ ተአማኒነት የማረጋገጥ ግዴታ የለባቸውምን? ማንኛውም አርቲስት ለሚሰራው ካምፓኒ እርግጠኛ የሚሆንበትን ማስረጃ ሳይዝ ለገንዘብ ብቻ ብሎ ስሙን መለገስ የለበትም። የካምፓኒውን ሕጋዊነትና የፋይናንስ አቅም ማረጋገጥ የሙያ ግዴታቸው ሊሆን ይገባል። ምክንያቱም ህዝቡ እነሱን አምኖ ነው ገንዘቡን የሚያስረክበው። በመጨረሻም ተጠቃሚዎችን ቢሆኑ ታዋቂ ሰው ስላስተዋወቀው ብቻ ሕጋዊ ነው ከሚል አስተሳሰብ መውጣት አለባቸው። የትኛውንም የፊንቴክ አማራጭ ከመጠቀማችሁ በፊት የንግድ ፍቃዱንና ቢሮውን በአካል ማረጋገጥ ይኖርባቸዋል። አርቲስቶች ተጠያቂ መሆን አለባቸው? በኮሜንት ሴክሽን አሳውቁኝ። ሰናይ ጊዜ። ሰሌ ኮንግራ በጣም ይሄ በጣም ደስ ይላል።